በመቀጠል እንደምታዩት ጎግል ሎጊን ወይም ፌስቡክ ሎጊን ብሎ ያመጣላችኋል። መጀመሪያ ላይ ጎግል ሎጊን በሚለው ክሊክ አድርጉት። ከዛ ያሏችሁን ኢሜሎች እንደዚህ ሲያመጣላችሁ ልትጠቀሙበት የፈለጋችሁትን ኢሜል ከዚህ ሊስት ውስጥ መርጡና ክሊክ ታደርጋላችሁ። ከዛ አግሪ እና ሼር የሚለውን ክሊክ በማድረግ መፍቀድ ነው። የዚህኔ እንደምትመለከቱት ዌልካም ብሎ ያመጣላችኋል። የተወሰነው ነገሩ ፖፖ ላይ ካያችሁት ወይም ዛ ላይ ከምታውቁት ነገር ጋር ይመሳሰላል። ይሄ ግን ላይቭ ላይ ቁጭ ማለትና መታገል አይጠበቅባችሁም። ሰዎችን ወደዚህ አፕሊኬሽን እንዲመጡ በማድረግ ብቻ መስራት ትችላላችሁ። እንደምታዩት እዚህ ጋር ከፈለጋችሁ አሁን እንደዚህ ብስራት ብዬ ብጽፈው ከዛ ጾታ ይጠይቃችኋል። ያው ወንድ ነው ወንድ ላለኝ። ከዛ በርዝዴይ ላይ እዚህ ጋር የልደት ቀናችሁን ማስገባት ነው። እንደዚህ ካደረጋችሁ በኋላ ከታች ኮምፕሊት የምትለዋን መንካት ነው። ጋይስ ከዛ ልክ እንደዚህ አድርጎ ሲከፍትላችሁ ከታች ኢንቫይት የምትለዋን አያችኋት። እሷን ስትነኩ ነው እናንተም የሌላ ሰው ኢንቫይት አድርጋችሁ ሜክ ማድረግ የምትችሉት ገንዘብ ማለት ነው። እንደምታዩት ልክ እንደዚህ ሲከፍትላችሁ ኢንቫይት ነው የምትለዋን ድጋሚ ክሊክ ታደርጋላችሁ። ከዛ እንደምታዩት ከታች ኮፒ ሊንክ የምትለዋን ያመጣላችኋል። እሷን ትነኩና እሱን ሊንክ በመጠቀም እናንተም ሌላ ሰው እዚህ ፕላትፎርም ላይ እንዲመጣ በማድረግ 10 ሳንቲም ትሰራላችሁ በአንድ ሰው ማለት ነው። ይሄንን ከገባችሁ ከሰራችሁ በኋላ ደግሞ እንዴት ነው ዊዝድራው ማድረግ የሚችሉት የሚለውን ላሳያችሁ። ከላይ ዊዝድራው የምትል በተን አለች። እሷን ክሊክ ታደርጋላችሁ። ከዛ ልክ ይሄን ሲከፍትላችሁ አሁን ለምሳሌ እዚህ ጋር ዊዝድራው የሚለውን ስነካው እዩት። እንደምታዩት ሰሌክት ዊዝድራው ሜተድ ብሎ ይጠይቃል። አሁን ለጊዜው ያላቸው በዩኤስዲሲ ብቻ ነው። ዩኤስዲሲ ላይ እንዳለ ነው የምታደርጉት። ከዛ ከታች ኔትወርኩ ደግሞ በኢቴሪየም ነው ማለት ነው። አሁን እዚህ ጋር ካርድ ነምበር ነው የሚላችሁ፣ ግራ አትጋቡ። እዚህ ጋር በቀላሉ ምን ማስገባት ትችላላችሁ፣ አድሬስም ማስገባት ትችላላችሁ። which አሁን ወደ ባይናንስ ደግሞ ሄደን ምንና ይሆናል ማለት ነው። ከዛ እንደምታዩት ባይናንስ ላይ እንደዚህ ከገባችሁ በኋላ ዲፖዚት የምትለዋን ክሊክ ማድረግ ነው። ከዛ እዚህ ጋር ቀደም እንዳያችሁት USDC ስለሚል እዚህ ጋር USDC ብላችሁ ትጽፋላችሁ። ከዛ በኋላ USDC ነው ያመጣላችኋል። መጀመሪያ ላይ ያለው እንደዚህ ትነካላችሁ። ከዛ ካስተዋላችሁ ኔትወርኩ ኢቴሪየም ይላል። እዚህ ጋር እንደምታዩት ETH የሚላል እሱን ነው የምትነኩት ማለት ነው። ከዛ በኋላ እንደምታዩት አሁን በኢቴሪየም ላይ ሆኖ USDC የምታስገቡበትን አድሬስ ይጣችኋል። ካርድ ነምበር ማለት ባጭሩ እቺ ነች። ሶቺን ኮፒ ታረጋታላችሁ ማለት ነው። ከዛ ይሄን ካደረጋችሁ በኋላ ወደ ፕላትፎርሙ ላይ ተመልሳችሁ እንደምታዩት ካርድ ነምበር የሚለው ቦታ ላይ ወስዳችሁ ማስገባት ነው ማለት ነው። እንደዚህ ካደረጋችሁ በኋላ አማውንታችሁ ምን ማድረግ ትችላላችሁ፣ ኮንፊርም ዊዝድራል ብላችሁ ማስገባት ትችላላችሁ። ከዛ እዚህ ጋር አሁን ቼክ አድርገን ልክ መሆኑን ነው ኮንፊርም ማለት ነው።